ድንግል ማርያም ስለ ድንግል ማርያም እኔ ልጅ ስለ ድንግል ማርያም ስለ እመቤቴ አምላኬ ሆይ ቆይ አሁን ምንድነው የማደርገው? የቤት ኪራይ ደርሶብኛል። አሳይመንትም ማስገባት አለብኝ። ትምህርት ቤት እንኳን እኮ የሚሄድበት የትራንስፖርት ብር የለኝም። ኪሴ ውስጥ 50 ብር ብቻ ነው የቀረኝ። ወይኔ ፈጣን። ሄሎ አያቴ። ሄሎ ልጄ ሰላም ዋልሽ? ይኸውልሽ ደማጀ ምኑን ባዶ ሆነ ነው እንጂ ብዙ አስቤልሽ ነበረ። በያለው ለቁርስ ወርሻ ብዬ ለሰብለ ልኬልሻለሁ። ደርሶኛል አትጨነቂ። እንዴ አያቴ እንደሱማ አይባልም። አንቺ የሰራሽው ሁሉም ነገር እኮ ይጣፍጠኛል። ወድጄው ነው የምበላው። ቤት ኪራይ ተቸገርሽ እንዴ? እኔም እኮ እንዳልክሽ ስለሌለኝ ነው። እንዴት ላድርግሽ እንግዲህ እግዚአብሔር ይግዝሽ እንጂ ምን አደርጋለሁ። አይ አያቴ እንደዚህማ አትጨነቂ። የባለፈውን ወር ክፍያ እኮ አንድ መልካም ጓደኛዬ ነበር፣ እሱ ከፍሎልኛል። ደግሞ ስራም እፈልጋለሁ። ቢዞርሽ ብትረጅ ጥሩ ነበር። አትጨናነቂ እሺ አያቴ። ቆይ እደውላለሁ በቃ። የኔ እናት ምን ሆነዋል? ራበኝ ሰው ሁሉ ልመና ይታየው ከፋኝ። ይኸው ቢያንስ ለዛሬ ሆኖታል። ይሄንን ይብሉ። ግን ማደረስ አሉት? ምን ማደር ያለው ብለሽ አንዱ ጥግ ሸራው ጥሬ ነው የምኖረው። በክረምት ጎርፉ በበጋ ፀሐዩ እንዳንገላታኝ መሞቴ ነው። እሺ የኔ እናት ግን ልጅ እንኳን የለውትም? ማለቴ መጥቶስ የሚጠይቁት? አንድ ልጅ ነበረ፣ ጀግና ወታደር ነበር። እንጀራ ጋግሬ ተቃጥዬ ያሳደግኩት እንጂ ሰዎች አሉ በሀገሬ። አሁን ምበላውም ምለብሰውም ምንም የለኝም። ተስፋም ገንዘብም ምግብም አጥቻለሁ። አይዞን የኔ እናት አይዞንሽ። ደግሞ ቆይ ለምን ባዶ እግሮትን ይሆናሉ? እኔ እኮ ቤት ውስጥ በጣም ብዙ ጫማ እንዴ። ለምን? ፈጣሪ ባርክሽ ልጄ፣ ፈጣሪ ባርክሽ። በቃ እኔ ከዚህ በኋላ እየመጣሁ ጠይቆታለሁ። እሺ አይዞት። እሺ እግዚአብሔር ይባርክሽ ልጄ፣ እግዚአብሔር ይባርክሽ። መንገድሽ ሁሉ ይቅና፣ እሾሁም ምቀኛውን ያዝብ። አሚን። እኔና ሰላም ይሁን። ቆይችን የማትረባ እንዴት ሰው ይወዳታል? እንዴት ያደንቃታል? ባለፈው እንዳልኩሽ እዛ ማይረባ ፊቷ ላይ አሲድ በተነን ወይ ደግሞ ማጅራቷን አስብለን ብናስደፋት ኖሮ የሁሉ መዝብ ባልመጣ ነበር። እንደዛ እኮ ማድረግ አልጠፋኝም። ግን አንድ ነገር ብትሆን ካንቺ ጋር ጸብ ስለሆነሽ ነገሮች ሁሉ ወደ አንቺ ነው የሚዞረው። እሱማ ልክ ነሽ እኮ። ታዲያ ቆይ እንዴት ነው ጨርቋን አስጥለን የምናሳብዳት? አንድ መንገድ አለ። የምን መንገድ? የተከራየችበትን ቤት እኔን እንድትከራይ ያደረኳት። ላከራይ የሆነ ነገር እንበለውና እንዲያባራት እናድርግ። ይሄማ በጣም ጥሩ ሀሳብ ነው። ከዛስ? ከዛ ማደሪያ ስታጣኛ ጋር ፊ ብለን እንደፈለግን እንቀልድባታለን። ይሄማ የተቀደሰ ሀሳብ ነው። ከዛማ የቀማችሽን ፍቅረኛሽን፣ ክብርሽን፣ ሁሉ ነገርሽን ወደ አንቺ ይመለሳል። በጣም ጥሩ ጓደኛዬ። አንቺም የሚያስፈልግሽን ሁሉ እሰጥሻለሁ። እሺ በቃ ጊዜ አናጥፋ። ልደውልለት አይደል? አዎ ደውይለት። እንዴት ነው? አቆምኩ። አብዝ ችግር የለውም።
እኔ የምልህ አቡ፣ ቆይ አንተ እንደምትወዳት ሳትነግራትና እንደ ኖርማል ጓደኛ እየቀጠላችሁ እስከ መቼ ነው እንደዚህ የምትከተላት? ምን ላድርግ ብለህ ነው? እሷም እኮ ቢሆን የማይጣላ ልብ አላት። እስከ መቼው ማብሬያት በሆነ አልሰለችም። አዎ በጣም ጥሩ ሴት ናት። ምን ያህል ለተቸገረ እንደምትደርስ፣ ላዘነ እንደምትራራ፣ ለተራቡት እንደምታበላ አውቃለሁ። እሱን እኮ ነው የምልህ። ጊዜ ባከነ እንዳይመስለኝ እንኳን ሁል ጊዜ ስንገናኝ በመልካም ነገር ነው የምናሳልፈው። አውቃለሁ፣ ግን ደግሞ በትዕግስት ጠብቀ አንዱ መጥቶ እንዳይወስዳትና እንዳትጸጸት። እሱን ሳላስበው ቀርቼ አይደለም፣ ግን ደግሞ ምን ላድርግ? እሱ ሀሳቧ ሁሉ ማን በልቶ አደረ ማን ጠጥቶ አደረ ነው። ስለዚህ ቤት በኩል ላናግራት። አውቃለሁ፣ ግን ደግሞ አንተ መጎዳት የለብህም። እንደምንም ብለህ ንገራት። ይቅርታ ተፌ፣ አጣድፌ ጠራሁ አይደል? ችግር የለውም ጀሪ፣ ግን በሰላም ነው? አይ እኔ እንኳን ይቅርታ አልጠይቅን የመጣሁት። ሰው ሳያጠፋ እንዴት ነው ይቅርታ የሚጠየቀው? ይገርማል። ያው እንደምታውቀው ቃል ከክፍለ ሀገር ስትመጣ እኔ ነኝ ዋሶኜ አንተ ቤት እንድትከራይ ያደረኳት። ግን የሆነ ወሬ ሰምቼ ማመን ያቃተኝ። ቆይ ቃል ጥሩ ልጅ አልነበረች እንዴ? ምን ሰምተሽ ነው? አይ አንዴ የሚባል ነገር አለ እንዴ? ከነገርሽ ንገሪኝ። በቃ ቃል የዋህና ሰዎችን ረጅ መስላ ሰዎችን ቀርባ በሌቦች እንደምታዘርፍ ሰምቻለሁ። በፈጣሪ ይማ በፍጹም አይሆንም። በጣም ይገርማል። ስትታይ እኮ በጣም የዋህ እኮ ነው የምትመስለው። ውጭው ቅቤ ውስጡ ውሃ ማለት እንዲህ ነው ባክሽ። ዛሬውኑ ነው ከዛ ቤት ፈንቅዬ ማስወጣት። በጣም አመሰግናለሁ ጀሪዬ። እኔም እንዳንተ ተከራክሬላ ነበር፣ ግን ሌባና አስመሳይ ሰዎችን ዘራፊ ናት። ብቻ ነው ኃላፊነቴን አንስቻለሁ ለማለት ነው። በጣም ጥሩ። በቃ ይሄ ልንገርህ ብዬ ነው ተፌ። ሰላም ዋል። እሺ ሰላም ዋል። እሺ ችግር የለውም። ስራ እንደበዛብሽ ገምቼ ነበር። ግን የሄድሽበት ጉዳይ እንዴት ሆነልሽ? ውይ አቡዬ፣ በጣም የሚያሳዝኑ እናት ናቸው። ብታይ ካልጋቸው እንኳን መነሳት አይችሉ። ሌላውን ተው፣ የሚቀይሩት እንኳን እኮ ዳይፐር የላቸው። ውይ በጣም ያሳዝናሉ። ልጅ ዘመድ ምናምን የላቸው? በጣም የሚያሳዝነው እኮ ይሄ ነው። መካን ናቸው። ምግብ እንኳን ከቀመሱ 2 ቀን ሆኗቸዋል። በቃ አንቺ አታልቅሽ። ቆይ ለምንድን ነው የምታለቅሽው? ቆይ እንዴት አላለቅስም ያቡ? በህይወቴ አንድ ነገር እንኳን እኮ ማድረግ አቃተኝ። ምግብ እንኳን ስጪኝ ሲሉኝ ከየት አምጥቼ ምግብ ልግዛላቸው? ምንም ማድረግ እኮ አልቻልኩም። ይኸውልሽ ቃልዬ፣ እንደዚህ አትበይ፣ ፈጣሪ ያዝንብሻል። አንቺ እኮ ያለሽን ሁሉ እየሰጠሽ ነው። ሁሉም እንዳንቺ ቢተባበር ኖሮ ስንት ነገር ይቀለን ነበር። እሺ በቃ አሁን ወደ አንድ ቦታ እንሂድ። የት ነው የምንሄደው? ባይሆን ምሳችንን እየበላን የት እንደምንሄድ ትነግሪኛለሽ? ያቡ፣ የእናቴ አንድ ማስታወሻ የሆነውን ቃል አስገብታ የሰጠችኝን ወርቅ መሸጥ እፈልጋለሁ። ምን? እንኳን ደስ አለሽ ጓደኛዬ። ብቻ ተሳካ እንዳትዪ። ኧረ እባክሽ፣ እኔ እኮ ጄሪ ነኝ። እኔ ፈልጌ የማይሳካ ምንም ነገር የለም። አሳካሁት። በጣም ደስ ይላል። ቆይ ግን አከራዩ ምን አለሽ? ታውቂ የለ እሷ የማያሽቃበጥ ሰው የለም። እሷ እኮ በጣም ምስኪን ልጅ ናት። የሰፈራችን የዋናት ምናምን ሲል አፋፉን ብዬ አሳመንኩት። ስለዚህ ያባርራታል ማለት ነው። ምን ጥርጥር አለው? እንደ ሁኔታው ግን ዛሬ ለራሱ የሚያሳድራት አይመስለኝም። ቆይ ግን ቢያባራት የምትሄድበት ዘመድ ምናምን አላት? እሷ ቦታ መሄጃ አላት። እነዛ መንገድ ላይ የምትረዳቸው ሰዎች ለራሱ እንኳን ለሷ ለራሳቸው መግቢያ የላቸውም። ስለዚህ መቀመቅ ትወርዳታለች ማለት ነው። በሚገባ መሄጃለን። ከዛ አንቺ ያቡንም ፍቅርሽንም ፈንዱንም ታስገቢያለሽ። ይኸውልሽ ቃል፣ በፍጹም እንደዚህ አታደርጊም። አደርጋለሁ ያቡ። ይሄ እኮ የእናትሽ አደራ ነው እንዴ። ቢሆንስ ያቡ፣ ለእኔ ከወርቅ በላይ እዛ ተኝተው የሚሰቃዩ እናቶች ያሳዝኑኛል። ቆይ ወርቅ ተሸክሜ ምን ያደርግልኛል? ቢያንስ አንድ ሰው እንኳን ህይወት አተርፍበታለሁ።
ሀሳብሽን አልተቃወምኩም፣ ግን ስንት ጊዜ በልብሽ ያኖርሽውን የእናትሽን ቃል ሰብሮ መስጠት ልክ አይደለም። ነገርኩ እኮ ያቡ፣ ወስኛለሁ። ቆይ እሺ ስንት ግራም ነው? 50 ግራም። ባይሆን እኔ የተወሰነ ገንዘብ ልፈልግልሽ፣ የእናትሽን አደራ አስቀምጪ። በፍጹም ያቡ፣ እንደዚህ አይሆንም። ይኸውልህ አንተ እስካሁን ድረስ ያለን ነገር ረድተሃል። ከዚህ በኋላ ደግሞ ምንም ነገር እንደሌለ አውቃለሁ። ሲጀመር እንደ ጓደኛ አማከርኩ እንጂ ከመሸጥ ወደ ኋላ አልልም። ከዛን ያንን አመዳም እግሬን እንዲልስ ነው ማደርገው። ቆይ ነው ምንሽ ያሰብነው ተሳካ ማለት ቃልን እዚህ ቤት አመጣናት። ከዛ ምን ልታደርጊ ያሰብሽ? እንደ ድሮማ በዝምታ አላልፋትም። መርዟን አግቼ ጨርቋን አስጥዬ ነው ማሳብዳት። አረ በስመ አብ በይ እንዴ! ቆይ ይሄን ያክል ምን አደረገችሽ? እውነት ለመናገር እኮ ቃል በጣም ምስኪንሽ ናት። ዝም በይ ክፍታፍ። ሁለተኛ እንደዚህ ስትይኝ እንዳልሰማሽ። እሷ ለኔ የምን ጊዜም ጠላቴ ናት። እሺ አስቢው፣ ድሮ እሷ ሳትመጣ በፊት ሁሉም ሰው እኔን ይወደኝ ነበር። በትምህርቴ እንኳን አንድም ተፎካካሪ አልነበረኝም። ይሄንን ታውቂያለሽ? አዎ አውቃለሁ። እሷ ከመጣች በኋላስ ደረጃዬን ነጠቀችኝ፣ አንደኝነቴን ወሰደች፣ ፍቅሬን፣ ክብሬን፣ ሁሉ ነገሬን ወሰደችብኝ። ይሄን ሁሉ ነገር ደግሞ አስመልሳታለሁ። እሱማ ልክ ነሽ። ሰው ሁሉ እኮ ለእሷ ነው የሚያሽቃብጠው። ቃልዬ የእናትሽን አደራ ባትሸጪ ግን ደስ ይለኝ ነበር። እኔም እኮ ደስ ይለኝ ነበር፣ ግን ደግሞ ከሰው ነፍስ አይበልጥብኝም። እሱስ ልክ ነሽ። ከእናቴ የቀረኝ አንድ ማስታወሻ ይሄ ወርቅ ነበር። ከዚህ በኋላ እናቴን ማስታወሳት በልቤ ውስጥ ብቻ ነው። በመጀመሪያ ከዛ ቤት መልቀቋን እናረጋግጥ። ከዛ እቃዋንና መኝታ ቤቷን እዚሁ እንሰጣታለን። ከዛ ደግሞ ያንን የሰራችውን ፕሮፖዛል እንወስዳለን። ከዛን ያንን የአብስራ ተብዬውን እሷን ብሎ እዚህ መምጣቱ አይቀርም። ታዲያ እኔ እጄ ላይ ገባ ማለት አይደል? ይሄ በጣም አደገኛ ነሽ። ቆይ ግን ምናምን የሚባል ነገር የለም። በቃ ማድረግ ነው። ቃልዬ ለችግርሽ ልደርስ ስላልቻልኩኝ በጣም ይቅርታ። ቢኖርህ ህልሜ እንደምታሳካልኝ በደንብ አውቃለሁ። አሁንም እኮ ያቅምህን እያደረክልኝ ነው። አሁን ቆይ የእለት ምግብና እርዳታ የሚያስፈልጋቸው ሰዎች ስንት ናቸው? አሁን በአስቸኳይ እርዳታ የሚፈልጉ ብቻ 10 ሰዎች አሉ። ቆይ ታዲያ እንደዛ ከሆነ ለምን ሁሉንም ቀርጸን በሚዲያ እንዲረዱ አናደርጋቸው? በፍጹም እንደዚህም አይሆንም። ፈጣሪም እኮ ያቅማችሁን እርዱ፣ የተቸገሩትን እርዱ ነው እንጂ የሚለው በሚዲያ እየቀረጻችሁ እርዷቸው አይልም። ደግሞ በጣም ብዙ ደግ ኢትዮጵያውያን አሉ በስውር ሰዎችን የሚረዱ። እነሱን እስከምናገኝ ድረስ ያቅማችንን ነገር ነው ማድረግ ያለብን። ሄሎ ቃል፣ ሰላም ነሽ? ሰላም ነው ተፌ። በአስቸኳይ ፈልጌሽ ነበር። ቤት ነሽ እንዴ? አይደለሁም፣ ወጣ ብዬ ነው። እሺ፣ በአስቸኳይ ፈልግሻለሁ። ምን ነው? በሰላም ነው? አዎ በሰላም ነው። እሺ በቃ መጣሁ። ምንድን ነው? የቤታችን አከራይ ነው እና በአስቸኳይ ፈልግሻለሁ ቤት ነኝ ነው የሚለኝ። እሺ በቃ ሂጂ፣ ችግር የለውም። እሺ ቻው። ሰላም ቃል፣ መጣሽ? አዎ ተፌ፣ በጣም ይቅርታ ቆየሁብህ። ትራንስፖርት አጥቼ እኮ ነው። በሰላም ነበር የፈለከኝ? አዎ ቃል፣ አንቺ መልካም ሰው ነሽ። ነገር ግን በዚህ 3 ቀን ውስጥ እህቴ ከውጭ ስለምትመጣ ይሄን ቤት ለቀሽ መውጣት አለብሽ። እንዴ ተፌ፣ እኔ እኮ እዚህ ሀገር የማውቀው ማንም ሰው የለኝም፣ ዘመድም የለኝም። ቆይ ምን መሄጃ አለኝና ነው ውጪ የምትለኝ? የት ሄዳለሁ? አዎ ቃል፣ ያው ታውቂያለሽ፣ መጀመሪያም ስትገቢ ነግሬሽ ነበር አይደለ? እህቴ ውጭ ሀገር ናት። ስለዚህ ይሄን ቤት ደግሞ ሌላ የምታርፍበት ቤት ስለሌለ ማስተካከል አለብኝ። ስለዚህ በዚህ 3 ቀን ውስጥ እንዳልኩሽ ለቀሽ ውጪ። እሺ፣ ቢያንስ ሌላ ቤት እስከምፈልግ እንኳን ትንሽ ጊዜ አሰጠኝ። ምንም መሄጃ የለኝም እኮ አንተ ጋር ነው እዚሁ የቆየሁት እስከዛሬ። ሲጀመር ቆዳሽን አለስልሰሽ እንደዚህ አስመሳይ ሰው አልመሰልሽኝም ነበረ። እያንዳንዱን ነገር አውቃለሁ። እሺ፣ ስላንቺ የሰማሁት ነገር አለ። አረ ተፌ፣ በእግዚአብሔር ምን እያልክ ነው?
እኔ እኮ እዚህ ቤት ብዙ ጊዜ ኖሬያለሁኝ። ማንም የማውቀው ዘመድም ሆነ ሰው የለኝም። ቢያንስ ለትንሽ ጊዜ በእግዚአብሔር ለትንሽ ጊዜ ቀን ስጠኝና ትንሽ ቀን ልቆይ። ጭራሽ እንደመለማመጥና እንደማዘን ታያለሽ። ይኸውልሽ ምንም ነገር አልፈልግም። በዚህ 3 ቀን ውስጥ ለቀሽ እንድትወጪ እሺ? በእግዚአብሔር ተፈይ ወደዛ ተለሽ። ይኸውልሽ አልሰማሽም፣ ነገርኩሽ፣ አልሰማሽም አልኩሽ። በቃ ምንም ማዳመጥሽ ነገር የለም። ስለ እግዚአብሔር አላማሽ ወደዛ እየሰማሽ ነው አይደለ? በዚህ 3 ቀን ውስጥ ከፈለግሽ ጎዳና ውጪ፣ ከፈለግሽ ቤት ፈልጊ። እያንዳንዱን ነገር ስላንቺ አውቄያለሁ። በዚህ 3 ቀን ውስጥ ቤቴን ለቀሽ እንድትወጪ እሺ? አምላኬ ምን በደልኩ? ምን አደረኩ? እሺ ወዴት ነው የምሄደው? ወይዬ ተፊ እንዴት ነው? ምን አለች? አንቺ ከጉድ አይደል እንዲያዳንሽኝ? ምን አይነት ጉድ ናት? አለቅም እኮ ለማለት ሁላ ፈልጋ ነበረ ነው የምልሽ። መቼም ከጉድ ነው ያወጣው። እንዴ ትቀልጃለሽ እንዴ? ለዛውም ማለት ነው በ3 ቀን ቤቴን ለቀሽ ውጭ ነው ያልኳት። ለማንኛውም እኔ ኃላፊነቴን ተወጥቻለሁ። ደህና ዋል። እንኳን ደስ አለሽ ጓደኛዬ። ለምኑ? ተፌ በ3 ቀን ውስጥ እቃሽን ይዘሽ ካልወጣሽ ፖሊስ ነው መጠራብሽ ብሏታል። ጀግና ጓደኛዬ፣ የሚገርም ስራ ነው የሰራሽው። አየሽ፣ የመጀመሪያው እቅዳችን ተሳክቷል። አሁን ወደ ሁለተኛው እቅዳችን ነው የምንሄደው። ግን አደራ ሌላ ቤት እንዳትገባ። ወንድ ላጤ ቤት ካልሆነ የትም ልትገባ አትችልም። በይ አሁን ደውይና አግኛትና ሰልያት። እባክሽ ራሷ ትደውል። አገባኝ ቴጄሪ፣ ይህን ሁሉ ነገር ሰርተን ሁሉም ነገር ገደል እንዳይገባ። በቃ እሺ፣ በኋላ ደውልላታለሁ። ትንሽ ሊያትና ደውይላት። ታባቷ ቆየሁብህ አይደል? ቆየሁብህ? መንገድ ላይ ቆሜ ቀረሁ እኮ። ምን ስታደርጉ ነበር እስካሁን? ምንም ትንሽዬ ምግብ ቤት ውስጥ አዘጋጅታ ነበረ። ለአንዲት እናት እንዳደርስ እኮ ልካኝ ነው። ብታይ እንዴት ሩቅ እንደሆነ በጣም ነው የደከመኝ። ሴትዮዋ ግን በጣም ነው የሚያሳዝኑት። አይ አብስራ፣ ሳትፈልገው ቃልን ብለህ ልብህን ለእርዳታ ከፈትክ አይደል? ሳትፈልገው ሳይሆን ሳታስበው በል። ማንን ክፉ ለማስባል ነው። የእሷን ነገር ደግሞ ብነግርህ በጣም ነው የሚያስገርመው። የእናቷን ወርቅ ሽጣ እኮ ነው ሰውን ሁሉ ስትመግብ። ውይ በእናትህ በዚህ ሰዓት እንደ ቃል ያለ ሴት ማግኘት በጣም ከባድ ነው። ለዛ እኮ ነው የምወዳት። እድለኛ ነህ። ለማንኛውም እንሂድ፣ ረፍዷል።
ቃልዬ ሰላም ነው ጄሪ? በሰላም ነው? በቃ እኔ ሁሌም ቢሆን ለችግር ጊዜ ብቻ ሆነ የምፈልግሽ ማለት ነው። ኧረ ቃልዬ እንደሱ አይባልም። ምን ሆነሻል? ደግሞ ፊትሽ ልክ አይደለም። ምንድን ነው? አይ ምንም። ተፌ እኮ እህቴ ስለምትመጣ ቤቱን እፈልገዋለሁ ቶሎ ልቀቂ አለኝ። ወይኔ ጓደኛዬ የምርሽን ነው? እሱ በጣም ብዙ ቤት አይደል እንዴ ያላችሁ? ለምን ሌላ ሰው ውጡ አይልም? ቆይና ታዲያ ምን አልሽው? እኔማ ምን እለዋለሁ ጄሪ? እሺ ነው። ወይኔ በቃ አታስቢ፣ ሌላ ቤት እንፈልጋለን። እሺ ግን ጄሪ አዳራሽን የሳምንት ጊዜ ብቻ ነው የሰጠኝ። ምን ሆኖ ነው? ሲያሟል እንዴ? ቆይ ለምን እንደዚህ አናደርግም? ሄመን ቤተሰቦቿ ሙሉ ውጪ ነው የሚኖሩት እና በጣም ብዙ ክፍት ቤት እንዳላቸውም አውቃለሁ። ለምን እሷ ጋር አትኖሪ? ይሻላል ግን። አዎ ሄመን ከምልሽ በላይ በጣም ጥሩ ሴት ናት፣ በጣም እና በጣም ለብዙ ሰው ደግሞ ማረፊያ ናት። እሷ ጋር ብትኖሪ ጥሩ ይመስለኛል። ደግሞ ያናግርልሻል። ግን ጄሪዬ ሰው ማስቸገር ነው የሚሆነው። ችግር የለውም። እሷ አንድ ክፍል ብትሰጥሽ ዞርም ብላ አታይሽም። እሺ በቃ ጄሪ፣ በቃ ለማንኛውም ላናግራትና እነግርሻለሁ። እሺ እሺ፣ ትጨነቂ። እሺ አመሰግናለሁ። ችግር የለም። ሄሎ ጓደኛዬ፣ ያሰብነው ተሳክቷል። እሺ ብላለች። እሺ መጣሁ። እኔ ሁሉ ልቤ ይመኛል ነሲ አላስተባበል አይኔ ጉድ አድርጎኛል እንኳን ላንቺም ቀርቶ ለራሴም ገርሞኛል። ነገር ባይን ይገባል ፍቅርም እንደዚያው ነው። ምንድነው እንደዚህ የሚያስደስትሽ? እባክሽ እኔ እኮ ይሄ ነገሩ እንደዚህ የሚያስደስትሽ መሆኑን ባቅ ኖሮ ያቺን እንጂ ገና ድሮ ነበር ጎትቼ ይዤልሽ የምመጣው። አሁንም አረፈደም ጓደኛዬ፣ ገና ከዚህ በላይ ነው የምንደሰተው። ያቡዬን በእጄ ላስገባና ያቺን አመዳም ከነኮትታ ነው ከዚህ ቤት ማባረራት። ልክ እኮ ነሽ። በእሷ ሰጪነት ምክንያት ገብጋባ፣ በእሷ ሞኝነት ምክንያት ክፉ ልንባል አይገባም። እቺ አስመሳይ እና መቼ ይዘሻት ልትመጪ አሰብሽ? አንቺ አሁኑ ነው በይኝ እንጂ ጆሮዋን ይዤ አሁኑ ነው የማመጣልሽ። የት አባቷ መሄጃ አላትና ነው። እሱስ እውነትሽን ነው። በይ በቃ ሄመን በአንቺ መባረር በጣም ስላዘነች አሁኑኑ ትምጣ ብላለች ብለሽ ነገ በጠዋት ይዘሻት ነይ። እሷ በመጣችበት ፍጥነት ያቡዬ መምጣቱ አይቀርም። ግን ቆይ አንቺን የመሰለሽ ቆንጆ ልጅ ለሱ እንደዚህ መልፋት ነበረባት? ቢያውቁ እኮ ቃልን ትቶ አንቺ ጋር ነበር መምጣት የነበረበት። እሱንማ ተይው። እውነት ለመናገር በወደድኩት ልክ ነው ላይ የተጋባሁት። ማንም ወንድ ፊት ነስቶኝ አያውቅም። አንቺን ሄኖክ እንደሚያቃጥልሽ ማለት ነው። እሱን ተይው። ፍቅር የማይገባው ሰው ቢኖር እሱ ነው። ቆይ አንድ ነገር ልጠይቅሽ፣ ግን በፊት ሳቅሽ ድሃው እንዳትወጂው ነበር። ቆይ ምን አስነክቶሽ ነው? ያብስራል። ባክሽ ሰምቻለሁ። አባቱ ሀብታም ነው አሉ፣ ግን ብር ላይ ከባድ ነው ሲሉ ሰምቻለሁ። ሀብታም ባይሆንም የሀብታም ልጅ ነው። ልክ ነሽ። አሁን ባይሰጡት ሲሞቱ ይዘውት አይሄዱ፣ ይሰጡታል። የራሱ ነው። ደግሞ የቤቱ ብቸኛና አንደኛ ልጅ መሆኑን አትርሺ። ከያውዬ ቀጥሎ ያማችችን ሀብት ሊበላ ነው በእኛ። እናሳ ነግጭ ይታባዱ ያውዬ አንድ ነገር ልነግርህ ነው እዚህ ድረስ አጣድፎ የጠራሁት። እኔ ደግሞ ከሰዓታት በፊት ስለተገናኘን ቶሎ ቶሎ እየናፈኩሽ ነበር የመሰለኝ። እውነት ነው ያውዬ፣ አንተ እኮ ወንድሜም ጓደኛዬም ጭምር ነህ። አይደለም በሰዓታት ልዩነት ይቅርና በደቂቃ ልዩነት ራሱ ትናፍቀኛለህ። አውቃለሁ ቃልዬ፣ እኔም ጋር ቢሆን እኮ እንደዛ ነው። ግን ምን ነበር ልትነግሪኝ የፈለግሽው? ከዛ በፊት ግን አከራዩ ለምንድን ነበር አጣርፎ የጠራሽ? ታውቃለህ፣ ለእኔ ካንተ የሚቀርበኝ ጓደኛ እንደሌለኝ
ተፌ እኮ ቤቱን ፈልገዋለሁ ልቀቅ ያለኝ። እንዴ ቆይ ምን ማለት ነው ከመሬት ተነስቶ ልቀቂ ማለት? ወይስ የተነጋገራችሁበት ነገር ነበር? አይ እንደዛ እንኳን አይደለም። ዘመድ የሆነ ሰው ከውጭ ሊመጣ ነው፣ ለዛ ነው ልቀቅ ያለኝ። እንደሞ እኮ ቤቱን የሚያገኘውት በጄሪ ምክንያት ነው እና አሁንም ምንም አማራጭ ስለሌለኝ ለሷ ነገርኳት። እሺ ታዲያ አንቺ ምን አሰብሽ? መቼም ታውቂያለሽ አይደል ጄሪና ሄመን ላንቺ ጥሩ አመለካከት እንደሌላቸው። አውቃለሁ። ደሞ እኮ በደንብ ተቀራርበን ስላልተግባባን ነው እንጂ በጣም ጥሩ ሰዎች ናቸው። ደሞ እኮ ሌላ የሚሄድበት ምንም ቦታ የለኝም። አውቃለሁ ቃልዬ፣ በገንዘብ ልረዳሽ አልችልም፣ ግን ቢያንስ እኮ ቤቱን በእኔ ስም መከራየት ትችያለሽ እንጂ እንደዛማ አይሆንም። ሁሉም ነገር አይነገርም ብዬ ነው እንጂ ያቡ የቤት ኪራይ የምከፍለው ብር ራሱ የለኝም። ደሞ እኮ አያቴም ከክፍለ ሀገር የምትልክልኝ ገንዘብ በቂ አይደለም። ቃልዬ በራሴ በጣም እያዘንኩ ነው። ታውቂያለሽ ምንም ነገር ላደርግልሽ እየቻልኩኝ አይደለም ማለት። እንደዛ እንድትል እኮ አይደለም የነገርኩ ያቡዬ። በቃ ትንሽ ጊዜ ብቻ ነው የራሴ የሆነ ስራ እስከማገኘ ድረስ አለ እንጂ እኔ አባት ወይ ኪስ ገንዘብ አይሰጠኝ ወይ ደግሞ ወጥቼ እንድሰራ አይፈቅድልኝ። ያቡ ምንም ቢሆን እኮ አባትህ ነው። ለአንተ የተሻለውን ነገር ካንተ በላይ እሱ ያውቃል። ደግሞ በጊዜው ሊያደርግልህ ያሰበው ማን ያውቃል? ታዲያ ምን አለች? እሱን እንተውና ሄመንና ጄሪ የሚኖሩበት ቤት በጣም ሰፊ እንደሆነና እዛ መቆየት እንደምችል ነግራኛለች። ቤት ደግሞ በጣም ውድ ነው አይደል? እሺ ቢያንስ ግን ነገሮችን እስክናስተካክል ራስሽን ጠብቂ። እሺ